jedhanii kanaan dursa jalqabarraa kaanii dubbisaa dhufne waan ta'eef yeroo kanatti immoo bakka iddoo nu hafuu fi iddoo immoo dursa dubbisnes immoo irra fiffiiguudhaan gaafilee hojjechuudha. Akkasumas immoo iddoo dursa keessa gadi buunee ilaalle iddoo bakka shamaddaduudhaan wal qabatu wayiifaa wanta akkasii ilaalaa turre baay'inaan jechuudha. Fi gaafilee hojjechuudha bakka kilaasiillee hanga xumuraatti deemaa turre barsaan ispiidii ittiin dubbisnu caalaa haala gaariidhaan ibsa waan ta'eef hanga kilaasiin jiru hundattuu adda osoo hin kutin deemaa turre. Haala kanaan deemaa turre. Irra caalaa immoo yeroo kanatti gaafilee hojjechaa turre wantoota akka aptituudii kanallee ilaalaa ture isaati kanarratti. መጀመሪያ ደረጃ ኢንተራንስ እንዴት ስትዘጋጅ ነበር የሚለውን ጥያቄ እሱን መልሰው መጀመሪያ ኢንተራንስን ዝግጅት ሳስብ ሜንታሊቲ ነበር ሼፕ ያደረኩት ማለትም ሁሉም ነገር ይቻላል የሚለው ነገር መጀመሪያ በጭንቅላታችን መያዝ አለብን። ኢንተራንስ ኤግዛም ነው። ያው ሁልጊዜ ኤግዛም እየተፈተንን ያለፍነው ከ9 እስከ 12 የተለያዩ ሚድ ኤግዛሞች አሉ፣ ሞዴል፣ ፋይናል ሁሉንም ስንፈተን ነበረ። ኢንተራንስም እንደነዛው ኤግዛም ነው። ያው ጀስት ሎዱ በአንድ ትንሽ ከፍ ይላል ነው፣ ምክንያቱም ከ9 እስከ 12 ሆነ በሚለው ሳቢ ነው እንጂ ጀስት ቀላል የሆነ ፈተና ነው ስንፈተን የነበረው ነው ማለት ይቻላል ኢንተራንስ ማለት ነው። ብቻ ልዩነቱ ምንድነው ከ9 እስከ 12 መሆኑ ነው እንጂ ከክላስ ፈተናዎች ቀላል ነው። ስለዚህ ምንድነው ኤቭሪቲንግ ይቻላል ብሎ መያዝ ወሳኝ ነገር ነው ማለት ነው። ከዛ ሁለተኛ እንትን ያልኩት ነገር ደግሞ ምንድነው የራሴ ጎል ነበረኝ ማለት የሆነ አኮምፕሊሽ ላደርገው የምፈልገው የራሴ አላማ ነበረኝ። የሆነ ነገር አሁን ኢንተራንስን ስዘጋጅ የሆነ ለራሴ ባደርገው ይሄንን ለማሳካት ፈልጋለሁ የሚለው የራሴ አላማ ነበረኝ ማለት ነው። እና ያው እግዚአብሔር ይመስገን ከሞላ ጎደል አሳክቼዋለሁ። ብቻ ሁላችንም የራሳችን አላማ ይኖረን ይገባል። ምክንያቱም ያው ሰው ነን፣ ይደክመናል፣ ሁልጊዜ አናነብም እና በሚደክመን ጊዜ ምንድነው ያኛው እንደ ፊውል ሆኖ እኛን ይገፋናል ማለት ነው። ለዚህ እኮ ዓላማ ነበር የጀመርከው ምናምን ብሎ በሚደክመን ጊዜ ይበልጥ እንድንበረታታ ያነሳሳናል ማለት ነው። ስለዚህ የራሳችን የሆነ ጎል ወይንም ዓላማ ነገር ሊኖረን ይገባል ማለት ነው። ያው እኔ የራሴ ዓላማ ነበረኝ፣ በዛኛው መልክ ነበር ስመራ የነበረው። በቅድሚያም ለኢንትራንስ ለመዘጋጀት ጥሩ ውጤት ለማምጣት በምን አይነት መንገድ ተዘጋጅቶ ነው የሚለው ነገር አንድ ነገር ልበላችሁ። ኢንትራንስ አስፈሪ አይደለም፣ እንደምታስቡ በጣም ቀላል ነገር ነው። በጣም ቀላል፣ ከዚህ የተሻለ ውጤት ማምጣት ትችላላችሁ። እኔ ለምሳሌ ያመጣሁት 538 ነው፣ ግን ይሄ ትልቅ ውጤት ሆኖ አይደለም። ማለትም ከዚህ የተሻለ ትልቅ ነገር ማድረግ ትችላላችሁ። እናንተ ስራችሁ 538 ማለት በጣም ትንሽ ውጤት ነው፣ በጣም ትንሽ። እሱን ምናልባት እንደ አዲስ አበባ ያሉ ትልቅ ዩኒቨርሲቲ ሲገቡ ትረዱታላችሁ ማለት ነው። እና 600 እና ከዛ በላይ ማምጣት ይቻላል። ማለትም እኔ ያልተገበርኳቸው መንገዶችን እናንተ መተግበር ያለባቸው መንገዶችን እነግራችኋለሁ። እስቲ ከነዚህ መካከል እኔ በጣም ብዙ የዛኔ ቻሌንጅ የሆነብኝ ነገር በቃ በወቅቱ የተለያዩ ነገሮችም አጋጥሞኛል፣ ፕራይቬት ኬዞችም አሉ። ግን ከነዛ ውጪ ዋናው ምክንያት ቪዲዮዎችን በብዛት አልጠቀም ነበር ስላችሁ። አሁን ቪዲዮዎች ማለት ጊዜ የሚያቀልላችሁ ስላችሁ። አሁን ሲክሪት አለ፣ ሌሎች ቪዲዮዎች አሉ። ኤፕላስ ስቶሪ ራሱ ይሰጣል። አሁን ለኢንትራንስ ያዘጋጃል ቴሌግራም ቦት አለ ቻናል ማለት ነው። በሱ ገብታችሁ ትንሽ ክፍያ በከፍሎ ማለት ነው፣ ምናልባት 200-300 ብር ነገ ጠፍታችሁ ቢለውጥ ነገር ነው። እዛ ላይ ገብታችሁ በተከታተሉ በጣም የተሻለ ውጤት ታመጣላችሁ። ይሄ እነግራችኋለሁ። ማለትም የዛኔ የዚክሪ ቪዲዮዎች መከታተሉ አንዳንድ ይል በቪዲዮ እያወረድኩ ከስንት አንዴ ነበር። ግን እስቲ ዴዲኬት ሆኜ ለዛ ነገር ትኩረት ሰጥቼ ፎከስ አድርጌ በዘጋጅ ኖሮ የተሻለ ውጤት እንደማመጣ ገምት ነበር። እና አብዛኞቹ ተማሪዎች ደግሞ አሁን እያጋጠማቸው ያለው ጉዳይ አንድ ወር ሲቀረው ለፈተና ኮንፊደንስ ማጣት ነው። ኮንፊደንስ ደግሞ ማጣት ላይ በምን አይነት መንገድ ሶልቭ ማድረግ እንችላለን የሚለውን ስነግራችሁ፣ ኮንፊደንስ ማንም ሰው ያጣል፣ ግልጽ ነው። የሰው ልጅ ሆኖ ሁሉም ፍራቻ ያለበት፣ ቴንሽን አለ፣ የተለያዩ ነገሮች ያጋጥሙታል። ግን በምን አይነት መንገድ መቅረፍ አለብኝ የሚለው ነው ወሳኝ ጉዳይ ማለት ነው። ይህም በጣም ቀላል ነው። ማለትም ቴንሽን ሲሰማችሁ፣ ማለትም ኮንፊደንስ ስታጡ ቅድሚያ ማድረግ ያለባችሁ ጥያቄዎችን መስራት፣ ደጋግማችሁ ማለት ነው። ጥያቄዎች የዛኔ ኮንፊደንስ ዲቨሎፕ ያደረገ ይችላል። እና እስቲ ከጓደኞቹ ጋር ተወያዩ። ማለትም አንዱ ያነበበው ፖርሽን አንዱ እንዲያስረዳ ማለትም እንዲያወራ ማድረግ። ይሄኛው መንገድ ማለት ይሄን ከበር አድርጌያለሁ ይሄን ከበር አድርኩ ስትነጋገሩ ማለትም በቃ እኔ ብቻ አይደለም ማለት ነው ከበር አልረኩ ማለት የሚለው ነገር ይመጣልና በቃ እስቲ ቀጣይን ከበር ለማድረግ ተነሳሳላችሁ እንጂ ወደ ቴንሽን አገቡ ማለት ነው። እና ደግሞ በቃ ያልሆኑ የውሸት ወሬዎች አሉ፣ የሚወሩ ወሬዎች አሉ። ከነሱ ራሳችሁ ማራቅ ነው።
ማዘጋጀት ነው። በጣም ቀላል ነገር ነው። ከተዘጋጃችሁ ታመጣላችሁ ማለትም ምርጫ ነው ስላችሁ 25% ቻንስ ይዛችሁ ነው የምትገቡት አይደል? እስቲ ከዛ ውስጥ የማይወራው ሲስተም አለ እኮ ታክቲክ በታክቲክ የሚጠቀሙ በጣም ጎበዝ ልጆች የሰሙት አለ እዚህ ስላችሁ ጥያቄ ይመጣል አይደለ? ከጥያቄ ውስጥ የማይሆነውን በመምረጥ እየገደሉ ነው የሚሆኑት የመጨረሻ ቹዝ አለ። ከነሱ ራሱ መርጠው እየሞሉ በጣም ይሳካላችሁ ልጆች አሉ። ይሄን አሁን አቲቲዩድ ላይ ምናምን ብትጠቀሙት አሪፍ ዘዴ ይመስለኛል። እና ግን በተረፈ ጸሎት ማድረግ በጣም ወሳኝነት አለው። እንግዲህ ተዘጋጃላችሁ። ከዘጋጃችሁ በላይ ደግሞ ፈጣሪ ይረዳሻል። ኮንፊደንሲin amma qorumsa hojjechuu irratti wanta baay'ee barbaachisaadha. Hanga dubbisne caalaa konfidensiin baay'ee barbaachisaadha. Tokkoffaa konfidensii qabaachuudhaaf dubbisuu qabna. Dubbiste taanaan konfidensiin qabaatta wanna beekamaadha. Maaliif wanta dubbisteeti dhufaa wanta dubbiste san immoo haqxee guutuun sirrakkisu wanna appilaa gochuun sirrakkisu jechuudha. Konfidensii akka qabaattuuf dubbisuu qabda. Dubbistee immoo konfidensii qabaatte taanaan ni hojjetta. Konfidensii dhabde taanaan immoo wanta dubbistee guutuu irratti baay'ee sirrachisaa. Tokkoffaa immoo konfidensii yoo qabaatte wanta dubbistee qofa guutuu osoo hin taane wantoonni tokko kan dubbisteen alas kan dhufan hin jiru. Wanti itti yaaddee deebistu jechuudha. Wanta akka sanii deebisuudhaaf konfidensii qabaachuu qabda. Wanti konfidensii nu dhabsiisu jiraachuu hin qabu jechuudha. Sodaa of keessaa balleessuu qabna. Qorumsi waan addaa ta'e miti jechuudha. Qorumsi kun hin qoramna dursas miidii hin qoramna, faayinaalii hin qoramna. Walumatti baay'atee dhufa malee waan addaa wanna ta'e homaa wanni qabu miti jechuudha. Inda'uun qorumsi kun baay'ee salphaadha miidii fa'aa. Kanaafiyyuu konfidensii qabaannee dubbisnee taanaan konfidensii qabaannee deemuu qabna jechuudha qorumsa hojjechuudha. Hamma humnaa ol dubbisuu caalaa konfidensii qabaachuun wanta baay'ee barbaachisaadha jedhee kan amanu. Firaansota baay'inaan illee kitaabuma teekistiin ilaala. Teekistiidhaan ala bahee kanan ilaalu fiiziksii irratti. Fiiziksii irratti teekistiriin fayyadama. Sanaan ala immoo baayoloojii irratti kitaaba neeksasii, tooppii, ekstiriimii isaan kanan fayyadama. Yuunitii isaan irratti gargari qaama. Kitaabni tokko yuunitii irratti fayyadu qaba. Fakkeenyaaf amma yuunit 4 ivoluushinii irratti neeksasii kitaaba jedhamuun dubbisaa ture. Baay'ee hin gabaabsaa haala gaariidhaan ibsaa. Akka haala sansaniin itti fayyadamaa ture jechuudha. Deebisee keemistirii irratti immoo teekistiidhaan gaafilee fakkeenya aktiviitii keessa jiran immoo aktiviitii hundaa kitaaba hojjetu wayii jira. Kitaaba mooderni keemistirii isa sanirraa aktiviitii hundaa irra darbu gaafilee san hojjechuudhaaf kitaaba san fayyadamaa ture. Kanaan alatti maatsii kitaabuma teekistiirraa fi gaafilee hojjechuudhaaf yaa'u ingiliffa immoo oolrii du'aaduu naan ilaalta akkasumatti fayyadamaa ture. Saabjektii irratti kan hundaa'udha inni kuni. Fakkeenyaaf amma saabjektii akka baayoloojii, keemistirii kan dubbistan yoo ta'e bifa noottii baafachuutiin gara fuulduraatti haala kamiin akka memoraayiz gootan kan ittiin bifa bareedaa ta'een kan ittiin qopheeffattanidha. Barnoota akka maatimaatiks, fiiziksii immoo shaakaluudhaaf jalqaba irratti tiyoorii wanta ta'an akkasumas immoo piriinsipiloota hubachuu qabdan sirriitti bulleessuu isinirraa eegama jechuudha. Barnoota akka Ingiliffaa, Siivikii fa'aa immoo gara xumuraa irratti illee dubbisuu waan danda'amuuf irra jira barnoota ulfaatan irratti qophaa'uu qabdu. Paaseejii ammoo kitaaba 501 jedhamu ana gama kiyyaan na gargaareera. Achirraa reading comprehension osoo hojjettanii gaafa intaraansii irra teessan si fayyada. Afsii irratti illee akkasuma waan nama fayyaduuf isa kana amma jalqabdanii otoo shaakaluu jalqabdanii bareedaadha. ሪፈረንስ መጽሐፍ ደግሞ እንደምጠቁማችሁ ነገር አለ። ሪፈረንስ መጽሐፍ ኤክስትሪም በጣም ቤስት ነው። በጣም ኤክስትሪም ለምሳሌ ኤክስትሪም ኬሚስትሪ በጣም አሪፍ ነበረ፣ በጣም ይረዳል። ኤክስትሪም ባዮሎጂ በጣም አሪፍ ነው። በቃ በአጠቃላይ ኤክስትሪም ኤግዛምፕሎች በጣም አሪፍ ናቸው። እኔ ብቻ ሳይሆን ሌሎች ጎበዝ ተማሪዎችም ጥሩ ውጤት ያመጡት ሲያወሩ ሰምቼ ነው። እና እስቲ በተሻላችሁ አሁን ፊዚክስ ምናምን ከባድ ጥያቄ ያጋጥማል። እስቲ ሰርች አድርጉት ኦንላይን ላይ አሁን ዘመኑ ለቴክኖሎጂ ሰርች ማድረግ ኦንላይን ላይ ከዛ በኋላ ታገኙታላችሁ መልሱን ከነማብራሪያው። በዛ መንገድ ሶልቭ ማድረግ ትችላላችሁ ማለት ነው። ሌላው ደግሞ እስቲ አሁን ሁሉም ተማሪ ጥያቄ እያቀረበልኝ ያለው እንዴት አድርጌ እስቲ ሌሎቹ አሁን አንድ ወር በላይ አንድ ወር ነው የቀራችሁ አይደል? አንድ ወሩን እንዴት አድርጌ በከፋፍለው ነው የምትሉት። እስቲ ስትከፋፍሉ መጀመሪያ ፖቴንሻላችሁን አንደርስታንድ አድርጉ ስላችሁ። አሁን ፊዚክስ በጣም የሚችል ልጅ ፊዚክስ ላይ ፎከስ አድርጎ ቢሰራ የተሻለ ውጤት ያመጣል። እኔ አሁን ለምሳሌ የዛኔ አንድ ወር ሲቀር ምን አደረኩ መሰላችሁ?
በጣም ብዙ ከበር ያደረኩ ፖርሽን ነበር። በራሴ ምክንያት በተለያዩ ችግሮች ምክንያት ከምታስቡ በላይ ምንም ፖርሽን ከበር ያደረኩ ማለት ይቻላል። በጣም ከዛ አንድ ወር ራሱ አልቀረኝ 3 ሳምንት ላይ ቀረኝ። ከዛን አሰብኩበት ምን ባረግ ይሻላል ብዬ በጣም ሳስብ ሳወጣ ቆየውና ፊዚክስ በጣም አሪፍ ነኝ፣ ጎበዝ ነኝ። አይ ቲንክ ዛሬ ጎበዝ ነኝ ቢያስብ ነበረ። ከዛ በኋላ ጎበዝ ነኝ ብዬ ስላሰብኩኝ ፊዚክስን ለብቻ ወጣሁኝና ፕሮግራም አድርጌ እስቲ ፊዚክስን በየትኛው መንገድ ከጥግ እስከ ጥግ ከበር አድርጌ መጨረስ አለብኝ ብዬ አሰብኩኝ። ፊዚክስን ከጥግ እስከ ጥግ ከበር አድርጌ ጨረስኩ። ከዛ በኋላ ደግሞ የተሻለ ምን ላይ ብዬ አሰብኩኝ፣ ባዮሎጂ ላይ የተሻለ ብዬ አሰብኩኝ። ባዮሎጂንም ፕሮግራም አድርጌ እስከ ቻልኩ ድረስ ከበር አድርኩኝ። ክላሲፊኬሽን አላነበብኩ ነበር፣ እሱም ትንሽ ዋጋ አስከፍሎኛል ውጤት ላይ እና ሌላ የሰጠሁትኝ ሁለተኛ ትምህርት ማትስ ነበረ። ማትስን አነበብኩ እስከ ጥግ ድረስ፣ እሱም ሲሪስ ሰርቲፊኬት ሰርቼ ብዙ ዋጋ አስከፍሎኛል። ነገር ግን እናንተም በዚሁ መንገድ እችለዋለሁ የምትሉትን ነገሮች እንደዚህ ፕሮግራም አድርጋችሁ ብታነቡ የተሻለ ውጤት ታመጣላችሁ። ለምሳሌ እኔ አሁን ፊዚክስ የተሻለ ውጤት ነው ያመጣሁት፣ 86 ነበር ያመጣሁት። ትልቁ ውጤት እሱ ነው። ባዮሎጂ 86 ነበር ያመጣሁት፣ ትልቁ ውጤት እሱ ነው። ከባድ ነበር የሚባሉ ፈተናዎቹ፣ ግን ጥሩ ውጤት ነበር ያመጣሁት። እና እናንተም በዚህ መንገድ ፕሮግራም ለማናችሁ ታክቲካል የሆነ አጠቃቀም መጠቀም አለባችሁ። ምክንያቱም አሁን የቀራችሁ ቢበዛ 1 ወር ወይ 2 ወር ነው በቃ። ስለዚህ በዚህ ሰዓት ማጥናት ያለባችሁ ከጥግ እስከ ጥግ ሁሉንም ከበር አደርጋለሁ ማለት ይቻላል። የምትችሉትን ትምህርት መርጣችሁ እነሱ ላይ ፎከስ አድርጉ። የተቀረውን ደግሞ በተሻላችሁ አቅም ከበር አድርጎና ታክቲካል ነገር ተጠቀሙበት እና ለሁላችሁም ያለ ምክሬ ነው። ሶስተኛ ደግሞ የሚያስፈልጉ ምን ሪፈረንስ መጽሐፎች ሊሆን ይችላል። ዩቲዩብ ቻናሎች አሉ፣ የተለያዩ ቻናሎች፣ እነሱን እጠቀም ነበረ። ለምሳሌ ሪፈረንስ መጽሐፍ ከተባለ ኤክስትሪም አለ፣ ጋላክሲ፣ ኮሜት አለ። ያው ቤስት የምለው ለእኔ ኤክስትሪም ነው። ያው ኤግዛምፕሎችም አሉት፣ አፕቲቲዩድ አለ፣ ሁሉም ኤክስትሪም ላይ አለ። ያው ጥያቄ ሞር ፎከስ ሊሆነ ስለሆነ ቤስት የምለው ኤክስትሪም ነው እና እነሱን መጠቀም ይቻላል። የዩቲዩብ ቻናሎችም የተለያየ አለ። ዚ ሴክሬት የሚባል ዚ ሴክሬት አለ፣ ፎርቹን ትሬኒንግ ሴንተር የምላቸው አለ፣ ኢትዮጵያ ኢንዲኩዌሽን ሴንተር የሚባሉ አሉ። ያው የማትስ ላይ ሲሆን ያው ፐርሰናሊ ቤስት ብዬ የሚመክራችሁ ዚ ሴክሬት ነው። ኢቨን ለፊዚክስም ቤስት የሚባለው እነሱ ዚ ሴክሬቶች አሉ። እነሱ መጠቀም አሪፍ ነው ላለው እና ቴክስት ቡክ ብቻ ማንበብ ጥቅም ያለው አይመስለኝም። ማለት ቴክስት ቡክ ማንበብ አሪፍ ነው፣ ግን ሌሎች ቪዲዮዎችንም መመልከት ኢቨን ኤክስትሪም የተሻለ ነው ብዬ ነው ፐርሰናሊ ለመመክራችሁ። ኤክስትሪም ከመጽሐፉ ይሻላል ብዬ ነው። ማለት መጽሐፉን እንደ መነሻ መንደርደሪያ ሀሳብ ያዙት እና ከዛ በኋላ ኤክስትሪምን ተጠቀሙ። የተለያዩ መጽሐፎችን ሪፈረንስ ቡኮችን እዩ። ጥያቄ አሁን ፊዚክስ ላይ ያው ኤክስትሪም ከባባድ ጥያቄዎች አሉት፣ አንዳንድ ያው በደንብ ማሰብ የሚጠይቁ አሉት። እነሱን መሞከር በቃ ቤስት የምትለው ከመጽሐፍ ይልቅ እነሱ ላይ ያሉትን ጥያቄዎች መስራት የተሻለ ነው። ካስፈለገ ደግሞ ኢንተርኔት ላይ ሰርች ማድረግ ይቻላል። አብዛኛው ጥያቄዎች ኢንተርኔት ላይ ያሉ ናቸው እና እዚህ ጋር የከበደን ጥያቄ ኢንተርኔት ላይ ሰርች እናደርጓለን። እያንዳንዷን ሜትድ እንዴት እንደሚሰራ ኮንሰፕቱን ከቲዮሪ አንስቶ እስከ መጨረሻ ካልኩሌሽን ስቴፕ ድረስ ሁሉንም ስለሚያሳየን እሱ የተሻለ ነው ባይነኝ እና ቴክስት ቡኩን እንደ መንደርደሪያ ሀሳብ ተጠቅማችሁት የተለያዩ ሪፈረንስ ቡኮችን ብትጠቀሙ ቤስት ነው ባይነኝ እና ጥያቄ መስራት በጣም ወሳኝ ነገር ነው። የሆነ ነገር ካነበብን በኋላ ከዛ ጥያቄ እንሰራለን። ጥያቄ ነበረ ያን ሲሰራ የነበረው ጥያቄዎችን ሰራ ነበረ። ከዛ በኋላ ደግሞ የሆነ ኮንሰፕትን ይዣለሁ ወይስ አልያዝኩም የሚለውን ደግሞ ምንድነው እናገረዋለሁ፣ በቃል ያወጣዋል። የሆነ ሰው አካባቢ እንዳናረግ እና ከዛ በኋላ ያንን የሸመደልኩትን ወይም በጭንቅላት ያዝኩት የምለውን ነገር ወይም አሁን ያነበብኩትን ነገር ቀጥታ ለሱ ነግረዋለሁ። ይህም መናገራችን ምንድነው ጭንቅላታችን ውስጥ ይበልጥ እንዲብላላ ያደርጋል። ስናነቡ ያልገባን ነገር በጆሮአችን ስንሰማው ይበልጥ እንዲገባን ያደርጋል ማለት ነው እና እንደዚህ መንገዶችን ስጠቀም ነበረ። መጀመሪያ ሁሉም ነገር እንደሚቻል ማሰብ ያስፈልጋል። ሁሉም ነገር ይቻላል። ኢንተርናሽናል ልክ እንደ ኖርማል ፈተና የምናልፈው አሪፍ ውጤት አምጥተን እንዲሁም ቤስት የሚባል ውጤት አምጥተን ልናልፍ የምንችለው ነገር ነው የሚለውን መያዝ ያስፈልጋል። ሲቀጥል ደግሞ የራሳችን ዓላማ መሰነቅ አለብን። ይሄ ነው ጎላችን፣ ይህንን ነው በቃ የሆነ ታርጌት ይሄ ነው፣ ይህንን ልመታ ፈልጋለሁ ብለን የራሳችን ማዘጋጀት አለብን ማለት ነው። ከዛ ሲቀጥል ደግሞ የሆነ ነገር ማወቅ አለብን። በዚህ ዘመን ጊዜው በቃ ኮምፕሊትሊ ኮምፒቲሽን የሆነበት ዘመን ነው። ሁሉም ማጆሪቲ የሚባል ተማሪ ጎበዝ ነው። የሆነ አሁን ኢንተራንስ ላይ 2.8% አለፈ ምናምን የሚባለው ነገር ይሄ ተጣርተው የወጡት ናቸው እና በጣም ጎበዝ የሚባሉ ነገሮች ነው። እዚህኛ መተን ኖርማል ተማሪ ነው የሆነው እና ጊዜው የኮምፒቲሽን እንደሆነ ማወቅ አለብን። አሁን እዛ ኢንተራንስ የምትሰሩት ውጤት እዚህ መታችሁ በጣም ከፍተኛ ቫልዩ ነው ያለው። የተለያዩ ዲፓርትመንቶች አሉ፣ ላይክ ዲፓርትመንት ኦፍ ሜዲሲን፣ ዴንታል ሜዲሲን አለ፣
ፋርማሲ የሚገቡት አሁን ነኝ ሲኦሲ ኤግዛም አላቸው። የኢንተራንሱ ቫሊዩ አለ፣ ኢቨን ኢንተርቪው አለ እና እነኚህን አልፋችሁ ነው አሁን የራሳችሁ ድሪም አሁን ሜዲሲን ለመግባት የሚፈልግ ሰው ይሄ ሁሉ አለበት ማለት ነው። ስለዚህ እዛ ጋር የሚሰራው ነገር እዚህ ጋር ለሚያገኘው ወይም ለነገ ህይወቱ በጣም ወሳኝ ነው ማለት ነው። ስለዚህ ያንን እያሰባችሁ መዘጋጀት አለባችሁ። ኢቨን አሁን ኮምፒውተር ሳይንስ ምናምን የሚባሉት አሁን 600 ምናምን ቤት ያሉ ተማሪዎች ናቸው በማጆሪቲ ሲገቡበት የነበረው ማለት በእኛ ዘመን ዘንድሮ። ስለዚህ ምንድነው እዛ በደንብ መስራት አለባችሁ። የሆነ ነገር እያነበባችሁ ደከመኝ ብሎ በቃ ይሄማ ደከመኝ ሌላም ተማሪ አይሰራም ብሎ ማቆም ነገር የለም። ጊዜ ኮምፒቲሽን ነው። ስለዚህ እናንተ ቤስት በቃ ለመስራት መጣር አለባችሁ ማለት ነው። በቃ ይበቃኛል ማለት ነገር የለም። ኦልዌይስ የሆነ ሃንገር ከውስጣችሁ ሊኖር ይገባል። የሆነ ያስፈልገኛል አልጠገብኩም እንደማለት ማለት ነው። በቃ ትምህርት በቂ ነው አይባልም። ሁልጊዜ ራሳችንን አፕዴት ማድረግ አለብን። ለምሳሌ ዛሬ አነበብኩኝ የሆነ ነገር ከዛ በኋላ ተናገርኩትኝ እና ይህንን ሸምድጄዋለሁ በቃ ነገ አላነበውም ብሎ ነገር መሆን የለበትም። በየሳምንቱ ከተቻለ ማለት ነው ያንን ነገር ሪፒት ማድረግ ያስፈልጋል። ሪፒቲሽን ኢዝ ለርኒንግ ነው። በቃ ምንም መማር ሲጀመር ድግግሞች ነገሮችን ነው መደጋገም። ስለዚህ ምንድነው በቃኝ ማለት የለም እና ደግሞ ፐርፌክት ነኝ ማለት የለም። ምንም ኦቨር ኮንፊደንስ አያስፈልግም። ኮንፊደንስ በጣም አስፈላጊ ነገር ነው ፈተና ለመስራት፣ ግን ኦቨር ኮንፊደንስ ደግሞ የመጨረሻ ጎጂ ነገር ነው። ስለዚህ እሱ ላይ መስራት ያስፈልጋል። ያው ፈተና ሲቃረብ ያው ትንሽ ኮንፊደንስ ምናምን ችግር ይከሰታል። ያው ይሄንን ለመቅረፍ መጀመሪያ ማድረግ ያለብን ነገር ማንበብ ነው። ያው ካልተነበበ ኮንፊደንስ ከየትም አይመጣም። ስለዚህ የራሳችንን ማንበብ አለብን ማለት ነው። የምንችለውን ያህል እናነባለን። ከዛ ጥያቄዎችን እንሰራለን። ጥያቄ ደግሞ ቤስት ነው ኮንፊደንሳችንን ለመጨመር ማለት ነው። የሆነ ነገር አንብበን ጥያቄ ስትሰራ ኦኬ እንደዚህ ሰርቻለሁ ምናምን የሚለውን ነገር እንድናውቅ ያደርገናል ማለት ነው። ሲቀጥል ደግሞ ኤግዛም ቡኮች አሉ። ኤግዛም ቡኮች ላይ የተለያየ ዘመን ኢንተራንስ አለ ከ2010 እስከ ዘንድሮ ድረስ እስከ 2015 ድረስ የነበሩትን ፈተናዎች ሙሉ አሁን የተዘጋጁ የተለያዩ ኤክስትሪም ኤግዛም ቡኮች አሉ እና እነሱን መስራት ወሳኝ ነው። ማለትም ኢንተራንስ ላይ አብዛኛውን ጊዜ ጥያቄዎች ይደጋገማሉ። አንደኛ እሱን እንድናውቅ ያደርገናል። ሁለተኛ ደግሞ ምንድነው ፎከስ ኤሪያ ምንድን ነው የሚለውንም እንድናውቅ ያደርገናል ማለት ነው። ለምሳሌ የ9ኛ ክፍል ቻፕተር 3 አለ ሂውማን ባዮሎጂ ኒውትሪሽን ምናምን የሚለው እሷም በተደጋጋሚ ጥያቄ የሚወጣበት ነው። ይሄን ኤግዛም ቡክ ላይ የተለያዩ የኤግዛም ዘመን ብትሰሩ ትረዱታላችሁ ማለት ነው። ከዛ በኋላ እዛ ጋር ሄዳችሁ እንድታነቡ ያደርጋችኋል ማለት ኢንተራንስ ላይ ሁልጊዜ ከጫፍ እስከ ጫፍ ፈተና ላይ ይመጣል ማለት አይደለም። ቤዚክ ያው ሰዎቹ አብዛኛውን ጊዜ ተመሳሳይ ስለሆኑ የሚያወጡት የሆነ ፎከስ የሚያደርጉበት ቶፒክ አለ በተደጋጋሚ በፈተኖች ላይ ይመጣ ማለት ነው። ስለዚህ ይህንን ለመረዳት ደግሞ ምንድነው ቅድሚያ ጥያቄ መስራት ያስፈልጋል ማለት ነው። ስለዚህ ጥያቄ ቀድመን እየሰራን ከዛ በኋላ ደግሞ ምንድነው ታነባላችሁ ማለት ነው። እየተመለሳችሁ ታነባላችሁ፣ ጥያቄ ትሰራላችሁ፣ ከዛ በኋላ ታነባላችሁ። ያነበባችሁትንም ደግሞ መልሳችሁ ጥያቄ ትሰራላችሁ። በዛ ደግሞ ይበልጥ ሚሞራይዝ ማድረግ ይቻላል ማለት ነው። ያኔ እኔ የሰራሁት ስህተት የምለው ነገር የመጀመሪያ ብዙ ጊዜ መጽሐፎች ላይ ነው ነበር ፎከስ የማደርገው ማለት ቪዲዮዎች አልጠቀምም ነበረ። አሁን የሆነ 10 ፔጅ የሆነ መጽሐፍን ከማንበብ ይልቅ አንድ ቪዲዮ በማየት መላ 10 ፔጁን በአንዴ ከቨር ማድረግ ይቻላል። አንድ ዩኒትን በሁለት ቪዲዮዎች የሚጨረስበት ጊዜ አለ ማለት ነው። እና መጽሐፍ ስታነቡ ያው እንግሊዘኛ ነው፣ ያው አንዳንድ ቃላቶቹ ሊያስቸግሩን ይችላሉ። እነሱ ሙሉ ለሙሉ እንረዳለን ማለት ይከብዳል ማለት ነው። ስለዚህ ግን ቪዲዮ ላይ ሲሆን አሁን በአማርኛም እያስገቡ የተለያየ ፊገርም እያሳዩን ስለሆነ ፕሬዘንት የሚያደርጉልን ቪዲዮዎችን መጠቀም ሞር የተሻለ ነው ብዬ አስባለሁ። ስለዚህ አንደኛ ያኔ ስህተት የሰራሁት ብዬ የማስበው ቪዲዮ አልጠቀምም ነበረ። እናንተ ብትጠቀሙ መልካም ነው። ሁለተኛ ነገር ደግሞ እነዚህ ኮምፒቲሽን እንዳለ አላውቅም ነበረ። ማለት ያው ጥቂት ይነበባል ከዛ ብዙ ይሰራል ብዬ ነበረ ማስብ የነበረው ማለት ነው። ግን አሁን ዘመኑ በጣም ተቀይሯል እና ሁሉም ተማሪ ጎበዝ ነው። ብዙ አንብባችሁ ጥቂት የሚሰራበት ሂደት ላይ ነው ያለው እና ስለዚህ ምንድነው ሁልጊዜ በቃ በቂ ነኝ ብሎ ማሰብ ተገቢ አይደለም ባይ ነኝ። ማለት ኮንፊደንስ ወሳኝ ነው፣ ግን በቃ በቂ ነው ማለት የለብንም። ሁልጊዜ ምንድነው ራሳችንን መለወጥ አለብን። ዛሬ ምንድን ነበርኩኝ ነገ ደግሞ ምን ሆናለሁ የሚለውን ነገር ማለት ነው። ስለዚህ ከዛሬያችን ነገ የተሻለ ለመሆን መሞከር አለብን ማለት ነው። እሱኛው አንድ ወሳኝ ነው። ኮምፒቲሽን እንዳለ ወቁ። ሁልጊዜ በቃ የትኛውንም ነገ ድሪሜ ነው የምትሉትን ማለት ከህፃንነታችሁ ጀምሮ አኮምፕሊሽ ላደርገው ፈልጋለሁ የምትሉትን ነገር እዛ ጋር ሄዶ ለመድረስ እዚህ ጋር መስራት እንዳለባችሁ ማወቅ ያስፈልጋል። ምክንያቱም ልክ እንደናንተም
ሌሎችም ድሪም ሳይንቀው ያንን እናንተ የምፈልጉትን ነገር ለማግኘት ስለሚጥሩ ማለት ነው። ስለዚህ ሁልጊዜ ምንድነው መስራት ያስፈልጋል የተሻለ ነገር ለማግኘት ማለት ነው። በየቀኑ ከትናንትናው ለመሻል መሞከር ወሳኝ ነገር ነው ብዬ አስባለሁ። ሲቀጥል በራሳችሁ እምነት ይኑራችሁ። ያው ኤግዛም እንደመሆኑ መጠን በራሳችሁ እምነት ይኑራችሁ። አንብቤ አሳካዋለሁ የሚል የራሳችሁ እምነት ይኑራችሁ። ያው ትንሽ ያኔ ሰልፍ ኮንፊደንስ አልነበረኝም ብዙ የሚባል ማለት ነው እና ይሄኛውን ማድረጉ በጣም ወሳኝ ነው ብዬ አስባለሁ። gosa hundaa walqixa dubbisuu qabdan. Gosti kun gosa kanarratti sirriitti xiyyeeffachuu qaba. Gosa kana wanti jedhu jiru. Gosa hundaa dubbisuu qabda. Jalqabarraa kaatee gosa hundaa walqixa dubbisaa dhufuu qabda. Yeroo immoo qorumsi dhiyaatu jiinni tokko yeroo hafu gosoota hundaa san xumuruu bakka. Xumurtee kompiliitii gootee ol kaa'uu qabdaan jechuudha. Jiinni tokko yeroo hafu ji'a tokko san keessatti gosa hundaa irra deebitee iddoo dursan dubbisnes iddoo dursa dubbistes irra fiigdee xumurtee ol kaa'uu qabda jedhee yaadan taayim teebiliidhaan